በቃ ተናገር ሆኖ ነው ይኸው እናቴን ሰኝ ብዬ እኔ ለማንም አልደብቅም። ልጁን መትቼዋለሁ። ሌላ ስራ አንድ ስራ ማልሰራ ከማን ጋር ነው የመታው? ዛሬሽ ጋር ነው የመታው። በእጅ አንተ ነው የመታው እሱ ነው የመታው በሽውጥ ምን ነው የመታው አይደል? ማን ያዘዘ? ማንም አላዘዘኝም። ምን የራሴ ነው። ለምንድን ነው የመታው? ቆይስ ሞቅ ብለን ነበር የዛን ሰዓት እንዴት እንደመታ ነው። የበፊት ቂም ነበረ? በፊት ቂም የለኝም። ልጁ ምስኪን ነበር። ገንዘብ ብላችሁ ነው ወይስ እንዴት? ገንዘብ ብለን ነው። ስንት ብር ነው ያገኛችሁበት? ያረባ ብር ነው። ስንት ብር ነው? 32,000 ነው ምናምን ያገኘው። 32,000 ያረባ። ሌላስ ምን ያገኛል? ምንም የለም። በእናቴ ስልክ የለውም። ድብቅ የለኝም። ተናገር እንጂ ስልክ የለውም። ያረባ ችርንጅ ስልክ ነው። ምን እንዴት ምን አይነት ሰዎች ተከታተላችሁ? አብሮ ሲከታተል ይዋላ አማን ጋር ሲደውልላችሁ ኧረ የደወለ የለም። ዝም ብለን በድንገት ነው ያገኘነው። ወደ ገጠር ልንመጣ የነበር የዛን ጊዜ ገጥመኛ አገኘን እንጂ ከተማ ሲወጣ ምናምን ሰው አልደወለም። የለም ማንም አልደወለም። እና ከአትናው ላይ ሆነ እሱ ከነው ዝም ብለው ስትሄዱ ነው። እኛ ድንገት ነው ሽና ላይ ነው ያገኘነው። ሽና ላይ ከሽና እስከት ነው ይዛችሁት የመጣችሁ አብራችሁ? ደብሩ አልፈና። አያተኛው ደብር የመጣችኋት ቦታ ምን አይነት ቦታ ነው? ቦታውን አይቀጥም ነገር አይቀጥም። ከታምኑ ወሰራ ከታካይ ምን አለ እዛ አካባቢ? ሰው አላያችሁም እንዴ? ሰው አላያችሁ ስመቱት እንዴ? ሰው አልነበረም። ሰው ያያዝ አካባቢ የለም። በግ ጠባቂው ነው ነበር እንዴ? በስንት የት ነው የመጣው? ማለት ነው የመጣው ለጨበጣ ነው የመጣው? ሰላም ምናምን ብለህ ነው ወይስ ዝም ብለህ ሳያስበው ነው? ስንት ሰዓት ይሆናል የመጣው? 9 ሰዓት ወይ 8 በጣም እየራቀ ድምጽ ማለት ነው። ምን አካባቢ በስተኋላ ነው የመጣው? ምን ላይ እንደመቱት አላየሁትም። ዝም ብዬ እየሰደርኩት አሳካሚ እንደመቱት አላየሁትም። ቤት አድርጋችሁ ሄዳችሁ ልጁን መጣ በት ነው ወረን እንዳለ በት ተመለሳችሁ በዛችሁ መንገድ? አራ በዚያው ላይ እንዳለ ዝግዝቀን ወራ ወደ የት? ወደ ቆሎ። በቆሎ ነው የገባችሁ ገደል? ነው መሸረት ነው ወደ ከተማ ሄዳችሁ? እዚህ ብለን ነው ያድነ ከተማ ተመለሳችሁ ከተማ የገባችሁ ይዛለት ነው? ነው ማን የሚባል ያጓደኛ ይቻላል። ስለዚህ የሮጠን ለዛም ነው ማለት ነው። ይህን ጠርጥሮ ነው። መቼ ነው ሽውጡን የገዛው? ሽውጡን ለዚህ ብለህ ነው የገዛው? አራ ከዚህ ብዬ አይደል? እሺ አራ ብዬ ነው የገዛሁት እንጂ ለዚህ ብዬ አይደለም የገዛሁት። የማችሁ ስማን ነበር መቼም ታውቀዋለህ። ዝም ብለህ መቶም ሳታውቅ አዝመረው ነው መስሎኝ። ያባቱ ስማን ነው? አራ ያባቱ አዝመረው ብዙም አይያዘኝበት አይደል? ምንድን እንደሚሰራ ነበር ተመታቀው ልጁ ነው ፍየል ምናምን ነው የሚነግድ። ብር ብለን አንተ ብር ብለን የመታው ሞቅ ብለን ነበር። ዙሮ ብር ብለን ነው እኛ ብሩን በጣም ምስኪን ነበር። እኔ ልመታው አላሰብኩም። እየጠጣ ነው መጠጥ ያስመጣኝ። እሱንም ተብሎ ነው ተናገር ማለት ነው። እሱ ነው ገንዘብ እንዳለው ታውቃለህ? አናውቅምኛ ባክሹ ብር ይዟል ነው ግጥ የገንዘብ ይኖረው ብዙ ብር ያዘ ያሳለኝ። ኋላ ግን እሱ ነው የፈተሽው ራሱ ልጁ ነው። የትኛው? ኧረ ይቻላል የሮጠው ልጅ ማለት ነው። አዛ ስንት ብር አገኛችሁበት? 32,000 ነው። ሞቅ በል 32,000 ስንት ብር? 32,000 ነው የሚመስለኝ። 32,000 ነው ያለ ልጁ ያኝ እና ተካፍላችሁት ነው? እንዴት ነው ያደረጋችሁት? አዎ ተከፍሎ ዙሮ ሽውጡን ያዝከው አንተን ምላጭ የሳልክበት ማለት ነው። አዎ እንግዲህ አሪፍ ነው። እናንተ ምን ይመስላል? እንዲያርገ ስትመጣው ምን ይመስላል? ያው ዙሮ መሞት ነው ያለብኝ። መሞት ብቻ ነው፣ ምንም አማራጭ የለም። የወሰንኩት ነው። ሰው ገሉ መሞት ብቻ ነው የሚያስፈልገው። ምንድን አንተ አሁን ለቤተሰብ ያውቃል አንተ መምታት ግን የሚያውቃል? ያውቃ አይመስለኝም። ይቻላል ያውቁ አይመስለኝም። ምን እንጃ ምናልባት ሊጠረጥሩ ይችላሉ እንጂ እርግጠኛ ሆነ ያውቁ አይመስለኝም። እንዴት ሊጠረጥሩ ይችላሉ? ስለዚህ አያምኑም ማለት ነው። አንተ ድሮም እንትን ትላለህ ማለት ድሮ የለም
በእናቴ ስም እያለሁ በእናቴ ለማንም እያለው ድሮ እንደ ምንም ባህሪ የለኝም። የስራ ሰው ነው። ድርሳለም ያው ቀን ተገባ የስራ ሰው ነው አይደለ?